ጊዜው 1519 ዓመተ ምህረት ነበር። በአውሮፓ ምድር ላይ አንድ አስደሳች የመሰለ ወሬ እንደ ሰደድ እሳት ተሰራጭቷል። ከውቅያኖሱ ማዶ ወርቅ እንዳሸዋ የሚታፈስበት ስልጣኔውና ሀብቱ ወደር የሌለው አዲስ ዓለም አለ የሚል ወሬ። ይህንን የተስፋ ምድር ፍለጋ አንድ ሰው ቆርጦ ተነሳ፣ ሄርናን ኮርቴዝ። ዓላማው ግልጽ ነበር፣ ያንን የታደለ ምድር መቆጣጠርና የራሱን ታሪክ በአዲስ መልክ መጻፍ ነበር። ነገር ግን ይህ ጉዞ ዝና ብቻ አልነበረም። ከአሮጌው ዓለም ተላቆ አዲሱን ማንነት የመቀበልና የመኖር ትግልና መስዋዕትነትም ይጠይቅ ነበር። ሄርናን ኮርቴዝና ወታደሮቹ ያን የተስፋ ምድር ለመቆጣጠር በማለም መርከቦቻቸውን አስነስተው ባህር አቋርጠው ዘመቻቸውን ጀመሩ። ነገር ግን አዲሱ ዓለም ዳርቻ ላይ ሲደርሱ የገጠማቸው ያልጠበቁትና የሚያስደነግጥ ነገር ነበር። ባህሩ እንደ ኃይለኛ አውሬ ያገሳል፣ ፀሐዩ ያለ ምህረት ያቃጥላል፣ ከእግራቸው በታች ያለው አሸዋ እንደ ፍም እሳት ይፋጃል። ከፊታቸው ያለው ጥቅጥቅ ያለ ጫካ በጠላቶቻቸው በበሽታዎችና በጨለማ የተሞላ የሚስጥር ግድግዳ ይመስል ነበር። በዚህ ጊዜ ይህንን ያዩ አንዳንድ ወታደሮች መንቀጥቀጥ ጀመሩ። አንዳንዶች ፍርሃታቸውን በሹክሹክታ ይገልጻሉ፣ ሌሎች ደግሞ ገና ጦርነቱ ሳይጀመር በአይነ ህሊናቸው መርከቦቻቸውን አስነስተው ወደ ቤታቸው ስለመመለስ ማሰብ ጀመሩ። ሁሉም ወታደር ከጀርባ ጥሏቸው የመጡትን መርከቦች ይመለከታሉ። ምክንያቱም ብቸኛው መዳኛቸው፣ የደህንነት ዋስትናቸውና ማምለጫዎቻቸው እነዛ መርከቦች ብቻ ነበሩ። መርከቦቹ ጦርነቱ ሲከብድ እጅ ሰጥቶ ለመመለስ የተዘጋጁ መሸሸጊያዎቻቸው ነበሩ። በዚህ ጊዜ ግን የጦሩ መሪ ኮርቴስ የወታደሮቹን ጥርጣሬያቸውን ተመለከተ፣ ማቅማማታቸውንም አየ። ከዚያም አንድ አስደንጋጭና ታሪካዊ እርምጃን ወሰደ። ሊታሰብ የማይችል የማይረሳ ታሪካዊ ውሳኔን አሳለፈ። ወታደሮቹን ሁሉ ጠራና በጽኑና ጭካኔ በተሞላበት ድምፅ ሁለት ቃላትን ብቻ ተናገረ። መርከቦቹን አቃጥሏቸው አለ። መጀመሪያ ላይ የቀለደ መስሏቸው ነበር። ነገር ግን እንደዛ አልነበረም። ችቦዎች ተለኮሱ፣ እሳቱ ነደደ፣ መመለሻ መርከቦች ሁሉ ተቃጠሉ። ወታደሮቹ ውቅያኖስን አቋርጠው ያመጧቸው መርከቦች ሲቃጠሉ በትዝብት ተመለከቱ። ወደ ቤታቸው ሊመልሷቸው የሚችሉት መርከቦች ጠፉ፣ ወደሙ። አሁን መሸሸጊያ የለም፣ የመጠባበቂያ እቅድ የለም፣ ምንም የደህንነት ዋስትና የለም። አሁን የቀረው አንድ መንገድ ብቻ ነው፣ ወደፊት መገስገስ፣ መዋጋት፣ ማሸነፍ ወይም መሞት። በዛች ቅጽበት ግን ወታደሮቹ በውስጣቸው አንድ ነገር ተቀየረ። ፍርሃት ወደ ጽናት ተለወጠ፣ ጥርጣሬ ወደ ቁርጠኝነት፣ ድክመት ደግሞ ወደ ጥንካሬ ተቀየረ። ምክንያቱም የመመለሻ መንገድ ሲዘጋ ብቸኛው አቅጣጫ ወደ ጣፈንታ የሚወስደው የድል መንገድ ብቻ ይሆናል። አየህ ወንድሜ፣ መርከቦቹ ማቃጠል እብደት ሳይሆን ስነ ልቦናዊ ጦርነት ነበር። በጠላት ላይ የተከፈተ ሳይሆን በውስጣቸው ባለው ድክመት ላይ የታወጀ ጦርነት ነበር። ይህ ታሪካዊ ክስተት አንድ ህይወት ቀያሪ እውነት ያስተምረናል። የማምለጫ መንገድ ሲኖር አእምሮ ሁልጊዜ ሽሽትን ይመርጣል። ምቾት ባለበት ቦታ ቁርጠኝነት የለም። እጅ የመስጠት አማራጭ ባለበት ቦታ ሁልጊዜም ነፍስ የመጋፈጥ ኃይሏን ታጣለች። ነገር ግን የመመለሻ መንገድ ሲጠፋ የሰው ልጅ የማይበገር ይሆናል። መርከቦቹ ማቃጠል ወታደሮቹ ስለመመለስ ማሰብን እንዲያቆሙና ከፊታቸው ስላለው ግብ ብቻ ጥርሳቸውን ነክሰው እንዲዋጉ አስገደዳቸው። ምክንያቱም ማቅማማትና መጠራጠር ተዋጊዎችን ከውጊያ በፊት ይገድላል። ምቾት ታጋይ ወታደርን ያዳክማል። ነገ ጀምራለሁ፣ ነገ ለወጣለሁ የሚል ሰበብ ደግሞ እጣ ፈንታን እስከ መጨረሻው ያመክናል። ብዙ ወንዶች ከሱስ ለመውጣት እየፈለጉ ነገር ግን ተመላልሰው የሚወድቁበት ምክንያት ተመሳሳይ ነው። እውነቱን ለመነጋገር የኮርን ሱስ የዚህ ትውልድ አስከፊና ድምፅ አልባ ገዳይ ወረርሽኝ ነው። ትኩረትን ይበትናል፣ በራስ መተማመንን ይሰርቃል፣ አእምሮን ያሳጥሃል፣ ወንድነትን ያኮስሳል፣ ግንኙነቶችን ሁሉ ይመርዛል፣ ነፍስህን ደግሞ ባዶ ያደርጋታል። ከሁሉም በላይ ደግሞ በመተውና በመመለስ አዙሪት ውስጥ ያስርሃል። ምን ማለት እንደሆነ ታውቃለህ። ትተዋለህ፣ ለአንድ ሳምንት አሸናፊነት ይሰማሃል፣ ከዛም ፈተናው እንደገና በጆሮ ያንሾካሹካል። ከዛም ስሜት ቀስቃሽ ነገር ትፈልግና አንዴ ብቻ የዛሬን ብቻ ትላለህ። ከዚያም ዳግም ወደ ጥልቁ ትገባለህ። በራስህ እየተናደድክ ወደ መጀመሪያው ቀን ትመለሳለህ። ወንድሜ፣ ይህ የሆነው ደካማ ስለሆንክ አይደለም። ይህ የሆነው መመለሻ መርከቦችህ አሁንም በባህሩ ላይ እየተንጎማለሉ እየጠበቁ ስለሆነ ነው። እንደ ሄርናን ኮርቴዝ አዲስ ዓለምና አዲስ ማንነትን መያዝ ትፈልጋለህ። ነገር ግን አሁንም የፑርናፖችን አልደለጥክም። አሁንም የኮርን ሊንኮችን አስቀምጠሃል። አሁንም ለማየት ብቻ ብለህ እነዛን ገጾችና ሞዴሎች ትከታተላለህ። ስልክህን አልጋ ላይ ሆነ ትጠቀማለህ። ምስጢራዊ አካውንቶችን ትይዛለህ። አየህ፣ ከአሁን መመለሻ መርከቦችን ጨክነህ አላቃጠልካቸው። ለጊዜው ራቅ ብለህ ቆመሃል። መመለሻ መርከቦቹ ግን ሁልጊዜም ይጠብቁሃል። አእምሮም ይህንን ያውቃል። ስለዚህ ውጥረት ሲበዛ፣ ብቸኝነት ሲመጣ፣ ህይወት ሲከብድ፣ ባዶነትና ተስፋ ቢስነት ሲሰማ አእምሮ ወደ ቀላሉ ማምለጫ መንገድ ይሮጣል። ይህ የሆነው ተስፋ ስለሌለ ወይም ፈጣሪ ስለረሳ አይደለም። ዋናው ምክንያት ያንተ መንፈስ ልዕልነትና የመወሰን አቅም ችግር ነው። አንድ መራራ እውነት ግን ልንገርህ፣ ሁሉም ወንዶች የሚሸነፉት ፈተናው በርትቶባቸው አይደለም። ወንዶች የሚሸነፉት ሁሌም አማራጭ መንገዶችን፣ ማምለጫ ቀዳዳዎችን ስለሚያስቀምጡ ብቻ ነው።
ሄርናን ኮርቴዝ የፈለገው ማሸነፍ የሚመኙ ወታደሮችን ብቻ አልነበረ። ኮርቴዝ የፈለገውና የፈጠረው ማሸነፍ ግዴታቸው የሆኑ ተዋጊዎችን ነበር። ወንድሜ ያንተም የማገገም ጉዞ የሚያስፈልገው አቋም ይህ ነው። እሞክራለሁ ወይም ተስፋ አደርጋለሁ ሳይሆን ዳግም ወደ ኋላ ላለመመለስ ወስኛ ብሎ መመለሻ መርከቦችን ሁሉ የሚያቃጠል ጽኑ አቋምን የሚያስፈልግ። መርከቦቹ ማቃጠል ማለት ወደ ሱስ የሚወስዱ መንገዶችን በሙሉ ማጥፋት ማለት ነው። መቀነስ አይደለም፣ መቆጣጠርም አይደለም። ማጥፋት፣ መደምሰስ፣ መቦለክ፣ መደለት፣ ፎርማት ማድረግ ነው። በቃ ፍጹም ጨካኝና የማይለዋወጥ እርምጃ። ምክንያቱም አሁን አንተ ከልማድ ጋር እየተደራደርክ ሳይሆን ጦርነት እያወጅክበት ነው። እስኪ ሕይወትን እንደ ሁለት የባህር ዳርቻዎች አስብ። አንደኛው ዳርቻ አሁን ያለህበት ነው። የጥፋተኝነት ስሜት፣ ሀፍረት፣ ጭንቀት፣ ዝቅተኛ በራስ መተማመን፣ የውሸት ደስታ፣ ሚስጥራዊ ኃጢአትና ድምፅ አልባ ስቃይ ያለበት። ሌላኛው ዳርቻ ደግሞ ልትደርስበት የምትችለው ማንነት ነው። ጥንካሬ፣ ግልጽነት፣ ትኩረት፣ እውነተኛ ወንድነት፣ መንፈሳዊ ኃይል፣ እውነተኛ ፍቅርና የህይወትህ ዓላማ ያለበት። አሁን አንተ ከአንደኛው ወደ ሌላኛው እየሄድክ ነው። በመካከላቸው ግን መመለሻ መርከቦች አሉ። እነዚያም መርከቦች ኮርን ቪዲዮዎች፣ አፕሊኬሽኖች፣ ሴቭ ያረካቸው ገጾች፣ የቲክቶክ እና ኢንስታግራም ሞዴሎች እንዲሁም የብቸኝነት ልማዶች ናቸው። ዛሬ ግን ችቦን ይዘህ ወደ እነዛ መርከቦች ትገሰግሳለህ። ነፋሱ ይነፍሳል፣ ልብህ ይመታል፣ አይምሮ አይሆንም እያለ ይጮሃል። ብፈልጋቸውስ፣ ብቸኝነት ቢሰማኝስ፣ ብጨነቅስ፣ እንቅልፍ ባይወስደኝስ የሚል ድምጽ ሊመጣብህ ይችላል። ይህ ግን የሱሰኛው ማንነት ድምጽ ነው። ይህ የእስረኛው ድምጽ ነው። ለመኖር የሚማጸነው የዛ የደካማ ማንነት ድምጽ ነው። አንተ ግን ልክ እንደ ኮርቴስ መልስ መስጠት አለብህ። እያንዳንዱን መርከብ አቃጥላለሁ ማለት አለብህ። ምክንያቱም እነሱን በማስቀመጥ ውስጥ ነፃነት የለም፣ ባርነት እንጂ። ከዛሬ ጀምሮ ሴቭ ያደረካቸውን ድረገጾች በሙሉ አጥፋ። ለኮርን ቪዲዮ የምትጠቀምባቸውን አካውንቶች ሁሉ ደልታቸው። ተገቢ ያልሆኑ ገጾችና ሰዎችን አንፎሎ አድርግ። ቴሌግራም፣ ቲክቶክ እና ኢንስታግራም ላይ ያሉ የብልግና ገጾችን በሙሉ አንፎሎ አድርግ። አሁኑኑ ኮርን ብሎከር አፕሊኬሽን በስልክ ላይ ጫን። ስልክህን ይዘህ መተኛት አቁም። እነዛን ያጠራቀምካቸውን ድብቅ ቪዲዮዎች በሙሉ አጥፋ። አዎ መቀነስ ሳይሆን ማውደም፣ ማጥፋት፣ መደምሰስ ነው ያለብህ። ምክንያቱም አሁን አንተ ለመተው እየሞከርክ ሳይሆን ጨክነ መመለሻ መርከቦችን እያቃጠልክ ነው። ያማል። አዎ አይምሮህም ይጮህብሃል። አዎ ምቾት ያጣ ይመስላል። አዎ ያ ስቃይ ግን የድክመት ምልክት አይደለም። ያ ስቃይ ሰንሰለት ሲበጠስ የሚሰማ ድምጽ ነው። ነገር ግን አንተ ባሪያ አይደለህም። አንተ ውድቅ አይደለም። አንተ ደካማ አይደለም። ጀግና ነህ። ለታላቅ ዓላማ የተጠራ ሰው ነህ። የራስህ መሪ ነህ። አንተ በጨለማ ውስጥ የምታበራ ብርሃን ነህ። ነገር ግን ይህን ሱስ ካልተውክ በቀር ይህን ዕጣ ፈንታ ልታገኘው አትችልም። አጥፊ ጠላትህን አቅፈህ ይዘህ በፍጹም ከፍታ ላይ ልትወጣ አትችልም። ልክ እንደ ኮርቴስ ወታደሮቹን አንዴ መርከቡ ከነደደ በኋላ እነሱ ጠንካራ ሆኑ፣ ቆራጥ ሆኑ፣ ሕያው ሆኑ። ከዛም ተዋጉ፣ አሸነፉ። ምክንያቱም መውጫውን ስትዘጋው ነፍስህ ለታላቅነት ራሷን አሳልፋ ትሰጣለች። ወንድሜ የመጨረሻው ውሳኔ ዛሬ እንጂ ነገ ወይም በኋላ አይደለም። አሁን ይህንን ቪዲዮ አቁመህ ላስብበት አትበል። ቆይ በኋላ አደርገዋለሁ አትበል። ምክንያቱም ቆይ በኋላ የሚለው ሰበብ ነው ለዓመታት በእስርና በስቃይ ውስጥ ያቆየ። ዛሬ መርከቦችን ታቃጥላለህ፣ በወሬና በፍላጎት ብቻ ሳይሆን በተግባር። ልክ ይህ ንግግር ሲያበቃ መጥፋት ያለበትን አጥፋ፣ መዘጋት ያለበትን ዝጋ፣ መቆረጥ ያለበትን ቁረጥ፣ መደምሰስ ያለበትን ደምስስ፣ መቆለፍ ያለበትን እስከ ዘላለሙ ድረስ ቆልፈው። አንድም የመመለሻ መንገድ አታስቀር። በወደፊት ሕይወት ታዛ ላይ ቁምና በቃጠሎ አመድ ላይ ሆነ ወደ ኋላ መመለስ የለም ብለህ ጻፍበት። ከዛሬ ጀምሮ ወደ ታላቅነት ትጓዛለህ፣ ወደ ስኬት፣ ወደ እውነተኛ ወንድነት፣ ወደ ዓላማ እና ልትኖርበት ወደ ተፈጠርከው እውነተኛ ሕይወት ትገባለህ። ምክንያቱም ነፃነት በነፃ የሚሰጥ አይደለም። ነፃነት ተዋግተው የሚወስዱት የጀግኖች ሽልማት ነው። ዛሬ ነፃነትህን ታውጃለህ። አሁኑኑ መርከቦቹን አቃጥል። ማፈግፈግ የለም፣ መመለስ የለም። ይህ አዲሱ ሕይወትህ ነው። ትዕዛዙን የፈጸመ ጀግና ብቻ መርከቦቹን አቃጥያለሁ ብሎ ኮመንት ይጻፍ። ሻሎም